በስማ ደረጃ ደረቀች ኩታ ቀራኒዮ ገባ ወይስ ኮለቦታ አላማም ተብሎ አረሙሉ ቦታ አላማን ጨምረው አላማሩምና ለአንድ ሩብ ጉዳይ ልክ ሲላንተ ኩል ባለፈው እንዳልኩ እንዳቸኩል አደውል አረጋ ብሎ ከነቶ ጅል ችኩል ጀዛተ ወደ እናት ሀገር ጉራጌ አቦ ጉራጌ ዘንድሮ ግብት ስምጥ ነው የሚባል ደውልልህ ራሱ ይሄው ራሱ ጀዛተ ወበር ላይ ነን አራዳ ልጅ እንስመጥለት ዘንድሮ አንበታሽም ባካቻ ኮልኝና ኮለሊት ከቤተሰብ ጋር በበራሪው ወጣን በበራሪው እንደ አንተ የሌሊት ወፍ እየዞረች እየበረረች ትሽናባ አንተ እንግዲህ ልጅ አንተ ለሽንት በቆማችሁበት አንተን ጅብ ይብላ ለይቶ ነጥሎ ከቤተሰቦች እንዲያንስቶ አውሬ ይጫወትበት ትጀመር አንተ እኮ ነው የምታስቀልድብኝ እናቱ ጋር ደውልም እናቱ ጋር እሷ እኮ ነች እኮ እነዛ ልጆች ይላል ገባልኝ ዘንድሮ አስገባችኋለሁ አለ ቃል ገባልኝ ምንድነው እሺ ምንድነው ስማ ከዝኖች አሁን እየመጡ ነው ያን ሰው ቦታ አለ ብለዋል ይለያየ ተስማሙና እንግዲህ አንዳችሁ ከች በሉ ስማ አንተ የከፋፋይ ገዢ መደብ ካድሬ ምን ሆነ ነው ቆይ ምን አስበው ነው እኮ ቢመቸው በቀያዝ ከፋፍሎ ያዋጋናል ይኸውልህ ይብላልኝ እሱስ ታላቁ እንደሆንኩ ያውቃል ለኔ ቅድሚያ ይሰጣል እኔ እመጣለሁ አንተ ግን በጣም ቀፋፊ ሰው የምን ታላቅ የምን ታናሽ እጣ ተጣጥለን ነው ምን ሄዱ ታላቅ ታናሽ የለም ከኔ በለጠብህ አዎ በለጠብህ እሺ እጣ ልዩ እሺ ባከይድ እሺ ትቀልዳለህ ስማ ለሳምንት ቂቤ ጠጣ ክትፎ አምብር ክትፎ ለመብላት ሲባል ገና ገድዬ እጄ ለመንግስት ሰጣለሁ ስመለስ ጥሎኝ ሄደ ይሄ ፍርታም ጉራጌ መሄድ እፈልጋለሁ ወይ ሆነ እምብዮ እኔ መሄድ እፈልጋለሁ እምብዮ አሬ ምር እንዴ አክታው ይደክማል አንተንም ይደክማል ደረስ ነው ደግሞ ሰላም ነው እንዴ ነው ሳነግራችሁ እኮ ባሱ ሞላ አንድ ሰው ብቻ አረች ማዘር አንድ ሰው ብቻ ነው ኮለታለ ምን ነው አንድ ሰው ብቻ ገረዶ ታውቃለህ አለባበሴን አይተዋል ባህሌን ወግ ጠብቄ ለዚህ ቀን ብዬ ነው ልብስ ያሰራሁት ለዚህ ቀን ብዬ እንጂ ቦዲ እንደማለት አይደለም አንተ ምን ይላል እኔ እኮ ማለት ነው መኪና ውስጥ አዝናናችኋለሁ ዘፈን አቀርባለሁ ሰርከስ ፕሮግራም ግጥም ተዘጋጅቻለሁ ክራር ይዣለሁ ያው እንደዛ አይደለም ብትስማሙ ይሻላል ሁለት አንዳችሁ ብትስማሙ ይሻላል እኮ እኔ እኮ ነው የምሄደው እኮ እንዴ አንተ አትፈርድም እንዴ እኮ እንስማማ ትናንት ያበደርኩ ምርስ ላይ ለዛሬ ሜጃ ብለህ እኮ ነው የሰጠኝ እኮ ነው አሁን አስፈልገኛ አሁን ትሄዳለህ አትሄድም ዞር አላበቃ ከዚህ ጋር ለዚህ ነው ህይወትን የማላምናት ለዚህ ነው መኖር የሰው ስም ብቻ ነው የምለው ለዚህ ነው አቤት ባጠሬ ባል የለም እኛ ቤት ባል የለም እስኪተወኝ ምንም ቁጭ አልኩት አቤት ባጠሬ ምን ሆነ ነው አስረዳኝ እስቲ በእና እንደዚህ ነው አሉ ይኸውልህ እንትን ነው ማታ ዶሮዋን ጋዜናት ቲክቶክ እያየች ነበረ ያው ቴሌቪዥንም እያየች ነበር አማሸን ደካከማትና ታኛች እሺ ላይ ልናርዳት ማነሳታችን እኛ ደግሞ ስንነሳ ብንቀሰቅሳት ተኝታለች ያው ደክሟት ይሆናል ብለን ያው ሙዷን ለማረም ነው ብለን ጠዋት ላይም ነቃን ስንቀሰቅሳት አነቀም አሁን እኮ ነው ማርዶ የሚነገረኝ ለካ ሞታ ነው እዚ አውቃ ነው አልሞተችም አይቻታለሁ ሞታለች በስማም ጫማዬም ሱሬም ልክክ ነው ያለበበና ልክክ ነው ያለ ማታ መልስልሃል በጣም ነው አመሰግናለሁ ቀስ ብለህ ተራመድ እንጂ ልቦ ተረፈሮ እንዴት ነው በሰው ሱሬ ቀስ በል እንጂ ከዛ ጭራሽ ድንጋይ ላይ ተቀመጥክበት እንዴ እያያፈቀር እንዴ ጭቃ ውስጥ ኧረ በፈጠረ መና ወይስ ጠጫማዬን በእናትህ እንዴ
ለዚህ ነው ብድሩ? ለዚህ ነበር ማለት በእኔ ገንዘብ ትራጫለህ እንዴ? ምንድነው ደህና ያደረኩበት ነገር ላረግበት ነው ያበደርከኝ። እንደዚህ አይሰራም በሰው ብር። ወይ ደግሞ መልስልኝ ወዳጄ፣ መልስልኝ ወይ በቃ ቶሎ ደውለህ ስጠኝ። እሺ ስጠኝ፣ ቶሎ ደውለህ ስጠኝ። በቃ እኮ እሺ ስጠኝ፣ ቶሎ ደውለህ። እሺ 09 አታ ቀስ ብለህ በደንብ አትይዘውም እንዴ? ሌባ አለ፣ ስንት ነገር አለ። ትላንት እኮ ነው የገዛሁት ቴክኖ ካሙን 40 ፕሮ እኮ ነው 256 ጂቢ እኮ ነው። ጥራት ያለው ካሜራ ያለው ስልክ እኮ ነው። እንዲያውም ሂድና የኔን ስም ጠርተህ ከገዛ ልዩ ቅናሽ ታገኛለህ። በቃ ገዝቻት ልምጣ። አይ ደግሞ ከገዛ በኋላ በሚደረገው ውድድር ላይ ተሳተፍና ተጨማሪ ሽልማቶችን አሸንፍ። ይሄ ልጅ ግን አወቀው ምን ሆኖ ነው ያበደው? አንዷ ቸከስ ኩላሊቱን ከሰጣት በኋላ አሁን የስጋ ዘመድ ሆነና ለመጋባት አንችልም ብላ አልሸመጠጠች። ወይኔ ተበላው። ቅሌት ማለት ይሄ ነው ቅሌት። ውይ ብየልጩ እንዴ ወይስ ለእናቴ ልደውልላት? ጭራሽ አባዬ አየር ላይ ምን እያደረክ ነው? ምሳሌ አነጋገር ባትል ፓርት 3 ይላል። ይገባል ለባላመሉ ሉሉ ተበልከ በድሮ በሬ ታከሉ በርበሬ ፍየል ከመድረሷ ይፈሷ ያለፈው ክረምት ዝናቡ ዘነበ ተንጋለው ቢተፉ አምሎ ጨለጫቸው። ተመልከት ነገር በምሳሌ ጠጁን ጠጣሁ እንዴ? ተነስቲ አንተ እሱ ጋር ተመን እንዴ ሳንታ እኮ ነው አንተ የውና ሳንታ የሳንታ ማውራት አይጠበቅባችሁም እኮ ስለኔ ታውቃለህ አታውቅም? አራውን ነው ያወቅኩሽ። አራዳ አዲስ ፈራሚ ነሽ ተቀጣ። ዘፈኑማ ከኛ መውጣት የለበትም። አረ ሳንታ ምን ይሻል ባይሆን ካልሲ ያጥባል ከዘፈኑ ይታጠባል። በቂት ቁጭ ብለህ ይገባ ምንድነው ይገባ አለ ያያ ባባ ያያ ባባ ያያ ባባ ሳኪያ ባባ ያያ ባባ ያያ ባባ ሰነነ ባባ ያያ ባባ ባባ ያያ ባባ አለሜ ባባ ያያ ባባ ባባ ያያ ባባ አለሜ ባባ ያያ ባባ ባባ ያያ ባባ አዘከኝታ ያያ ባባ ባባ ያያ ባባ ባባ አባ አባዬ ሰማሁ እኮ የመጀመሪያውን አውቄ እኮ ነው ዝም ያልኩ። አባዬ የሆነ ነገር ላስቸግር ነበረ። ምንድን ነው ደግሞ? ጫማ ግዛልኝ። እሺ ስንት ነው ደግሞ? 4000 ብር። ኦሪጂናል ጫማ ነው የምገዛው። 4000 ብር ደሞዜን ኦሪጂናል ጫማ ይሄ 2000 ብር ነው ያለኝ። ይሄ ነው እንዴ? አባዬ በ2000 ብር ምን አንድ እግር ጫማ ገዝቼ እንድመጣ ነው እንዴ? አዋ ዋጋው ሰዎች አንደኛ ናችሁ። ወይኔ ልጅ እንዴት እንደሚያምር! ይሄንንማ ማውራት አለብኝ። ሰላም ሰላም። በጣም ታምራ። አመሰግናለሁ። ማን ተናለክ? እኔ ነው እሱን ያልኩት። እሺ ካላስቸገርኩ ስልክህን ትሰጠኛለህ? የጫሜን ነው ወይስ የወገብ ቁጥሬን ነው ወይስ የቤት ቁጥሬን ነው? እኔ ስልክ አለኝ ሲያሟል ተይው እንዴትሽ ሳላደንቅ ማለት ነገር ቢለው ለከንፈር እስክስታን ወድጄ ይላል አይደል? ይመስላል። ይሄ ደግሞ ማን ኮችረ ማን ነው? አንተ ይዘልጣልና ወሬ በጣም ወድ ነበር። ተኝቼ ራሱ አወራለሁ።
እስቲ ማርያም በስመ አብ አታ ጎበዝ ነኝ፣ ግን ፈተና በምሰራበት ሰዓት በጣም እቸኩል ነበር። አንድ መልስ ከሰራው በኋላ መልሱን አጥፍቼ ሌላ መልስ ቀይራለሁ። በዚህ ምክንያትም ኤክስ ይገባብኛል። ሁለተኛ አሁን ያልኩት ነገር አሁን ካልተደረገልኝ አለቅሳለሁ፣ አኮርፋለሁ። እንደዚህ አይነት ማን ነው እንደዚህ ድራማ እንዲሰራ የሚያደርጉት? አኮርፋለሁ። ታላላቆችን ራሱ አላከብርም ነበር። የለም አዎ ግን ምን እንደዚህ አበደ? አረ ጤነኛ ነበርኩ። ባለፈው ለበዓል ብሎ የገዛው በግ በ35000 ብር በታይፈስ ምክንያት ጸጥ ብሎበት ነው እንዲሆነ አሉ። አረ እባክህ እኔ ግን እንደዚህ አይደለም የሰማሁት። አቶ በቀለ ነው አሉ እንደዚህ 20000 ብር በግ ገዝቼ እንዴት እሱ 35000 ብር በግ ይገዛል ብሎ ያስገረገዱበት። መጣ አንተ በእናትህ ከ5 ዓመት በፊት ቲክቶክ ጀምረን ቢሆን እንደዛ እንጀምር እንደተባባል ነው ሀብታም ወይ ነበር 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 የሚኖር ይሄኔ ታፍረን ነበር። የራሳችን መኪና ይኖረናል እንነዳለን። ተገልብጠን ነበር ይሄኔ ልጅ ኧረ ሚስት ቤት ውስጥ ልትወልድ ነው። ቶሎ ድረስ ቤት ውስጥ መጣሁ። ሹፌር በእናትህ ፈጠን አድርገው፣ ሚስቴ ቤት ውስጥ ልትወልድብኝ ነው። ኧረ ወይኔ ያልኩ ቦታ ወርደኝ። እሺ ትንሽ የመርሳት በሽታ ስላለብኝ ነው እንዳረሰው። በሚወሰነው አባይ ታለሽ ሚስቴ እንጂ ከመቼው መጣ? በአንጎኗ እስከ 30% ባነሰ ዋጋ የተሻለ ጉዞ መጓዝ የሚያስችለው የአንጎ ተጠቃሚ ነህ። የመጀመሪያዎቹ 6 ጉዞዎች ላይ 15% ቅናሽ እንዳለው ሰምተሃል ማለት ነው። አዎ ሚስቴ ታለች። 8610 ወይም የስትሪት ፒካፕ ተጠቃሚዎች አፑን አውርደው የዚህ ቅናሽ ተጠቃሚ የሆኑ ነው። ኧረ አባዬ አውቃለሁ። ሚስቴስ ቆይ ሚስት የለህም አከ ቶሎ መተህ ሪሞቱን እንድታቀብለኝ ብዬ ነው። ወይኔ እኔ ያንተ መጫወቻ አሉ። እኔ ይገርማል። የአፍጋኒስታን ጦርነት ሰዓት ማለት ነው ታንክ እየጠበቁኝ ካንተ ያላነሰ ብር ነበር ለፓርኪንግ የሚከፍሉኝ። ዛሬ ቀንጥሎኝ ነው 4 አመት ማለት ነው ግመል ስጠብቅ ለራሱ አሳሪ እንዳንተ አልቀጣኝ። አንተ እየተናገርከኝ ነው። በጣም ወንድሜ መኪናዋን በአማራና ብድር ቁጠባ ነው እንደገዛት። ምን ነው እዚህ እኮ ግብር እኮ ለመሬቱን ከፍላለን። ምን ሆነ ነው? ምን አገባኝ እኔ ከ10 ብር በላይ እዚህ ጋር ፀሐይ ስንመታ እኮ ሲያቃጥለን ቤተሰብ እናስተዳደራለን ሰርተን እንለወጣለን ብለን ነው። ፊትህ ወዛም ነው፣ ኪስህ ግን የገረጣ ነው። ምንድነው እየተናገርከኝ ነው? ወይ ከፈለ ወይ ደግሞ ወደዛ ሄደት በይና እዛ ጋር ቆም። ስፖኪውን ሲያነሱልሽ ይገባሻል ብራዘር። ምን ሆነ ነው? ስፖኪውን ከና አብረን እናያለን። አሁን ዞር በለኝ። አይደለም ጠለሱ የመኪና ጠለስ ላይ ለራሱ አንድ ሰው ኮቴውን አያራምድም። ግን አንተ ምንም ነገር የምትወርደው አይደለም። ምን እሺ ነው አሳጥብ እያሉ እየላኩ ነው እንዴ? ከሌላ የሌላ ሰፈር ፓርኪንግ ነሽ እንዴ? እየተናገርክ ነው በጣም ጭራሽ መኪናዋማ ከአሪፍ ካር ኢምፖርት ብትገዛ ኑሮ ትገጨኝ ነበር። እርግጠኛ ነኝ። እንዴ አሪፍ ካር ኢምፖርትን አታውቂውም እንዴ? መስቀል ብለው ላይ እኮ በትልቁ ተከፍቷል። ያበደ መኪና ትይዛለሽ። ሃይብሪድ አለው ብቻ ለምትሰሪው መረጃም አለ። እኔ እኮ መረጃም እኮ አለ። ልውሰድሽ እንዴ? እና ግን አፍሽን አትክፈቺ ሌላ ጊዜሽ። እሺ ልግባና ልውሰድሽ። አፍን አትክፈቺ እና ግባስ። እኔ ብዙም ኢንሴኩር ወንድ አይደለም። ገባሽ አይደል? ላይክ ያለፈ ህይወት ነው። ብዙ ግድ አይሰጠኝም። ዋናው ከረንትሊ ምን አይነት ቦታ ላይ ነሽ አንቺ፣ ምን አይነት ሰው ነሽ ነው እንጂ ያለፈ ህይወትሽ ምንም ብታሳልፊ እኮ ኖርማል ነው። በጣም ስምትልሽ ነው። በነገራችን ላይ ባይዘው 22ቱም ቦይፍሬንዶች እንዳል ነበሩ። 22 ቦይፍሬንድ ነበርሽ? ጌታ ሆይ ቅሌት አልተረፈማ እንዴ! ምንድነው አበላለሁ እንዴ? 22 ይሄን በዛ ወረጅልኝ፣ ቶሎ ወረጅልኝ በእናትህ። እኔ ቤት ይቆጥኛል። ወረጅልኝ። እግዚአብሔር አተረፍከኝ። እንዴ 22 ወድጄሽ አይደለም አንቺን ያገባሁሽ፣ ጨቅጭቃዊ ነው ነዝናዛ እናትሽ። በጣም አፍራለሁ ብዬ ስጠራ ባሌ እስኪ ታጠበው የእግርህን ሙጀሌ። ተሳስቼ ነው አንቺን ያገባሁሽ፣ ፍቅር የያዘኝ ከታላቅ እህትሽ። ታናሽ እህትሽንም ግን በጣም ነበር ግቢለት በከባዱ ልጅ ነው ያልኩ ተፎገረህ። እኔ ወለድኩት ከጓደኛህ። እችላለሁ።
ቴሌብር እንዴት ነሽ አንቺ? ሰላምሽ ቴሌብር አለልሽ። ቴሌብር ነው እንዴ ስምሽ? ኧረ አይደለም ማትሪክ 127 አምጥቼ ለዛ ነው። ኦያያ እንግዲህ ዛሬ ቀናችንን ጀምረናል። አዊ እንኳን አደረሰሽ። በጣም ነው የማመሰግነው። በጣም ደህና ነህ? በጣም እንግዲህ ምስልን በሚገልጸው በማምሌ አንደበት ነገሮችን በሚረዳው በአዊ ጭንቅላት ቀናችንን ጀምረናል። እያያችሁ አትልፉ ነው የምንለው። እንግዲህ ስጡን በቃ። እንዴት ነህ ካወች? ሰላም ነው አለሁ። ጠፋሽ እኮ እየመጣሁልሻለሁ። እኔም እሺ እመጣለሁ። በቃ አይዞህ። ደህና ነሽ ግን? ደህና ነኝ። እሺ ለኔስ ሄዳለች። እባክህ ደግሞ ሄደች ነው እና ታዲያ ስንት ሰጠችኝ? 5 ብር ሰጣለች። እሷ ደግሞ ምንድን ነው አይናዬን ብላ በቃ ሁሌ 5 ብር ምን ማለት ነው? ኧረ አይባልም። ተው እባክህ። እንግዲህ ዛሬ በተሰማው መረጃ መሰረት ሰማህ? አልሰማሁም። ፎርም የሚያዞሩ ህጻኖች ከኛ የተሻለ ገንዘብ ሸክለዋል። እነሱ ቀናቸው ነው ያርግላቸው ብለናል። እጢ መነፈላማ አንሆንም። በጣም እንግዲህ ወደ ዘፈን ግብዣ እንመለስ። ዘፈን እንገባበዝ ባህላዊን ምን አስነካች ደረጃ ይመላለሳል እግሬ ደጃ እየከበቱልስ ብለን አልፈናል። ተፈሉ ጨርሰናል። ወደ ማስታወቂያ ፕሮግራም እንሄዳለን። ወደ ማስታወቂያ ከመግባታችን በፊት ግን ሁሌም በሰዓት መነገኝላችሁ ቅያስ ውስጥ በተዋት ምናወናብዳችሁ እኔና ወት ምንመቻችሁ ላይክ ሰብስክራይብ እያረጋችሁ ቆዩ እባካችሁ እያለን